በደምነት ጥያቄ ከሚመለስ በሰላማዊ በህጋዊ መልኩ መልስ ይገኝ። ህወሓትም ለዚህ ፈቃደኛ ይሁን ብለን እናስባለን። እናንተም እንደ ነዋሪዎች ይሄ እውነታው ተመልሶ ወደ ጦርነት የሚወስድ ሐሳብ ትክክል አይደለም። ወደ ሰላም ቢመጣ የህዝቦች ጥያቄ መልስ መገኘት አለ። ይሄን አካባቢ ለእናንተ ትግራይ ቢሆንም የሚያነሳችሁ የለም። ከዚህ ቦታ ጎንደር ቢሆንም የሚነቅላችሁ የለም። ኢትዮጵያውያን ናቸው። ዋናው ከትግራይ የሚመጣ ተፈናቃይ ብለው እነሱ ያዘጋጁት ነው የምነግራቸው። ምንድን ነው ያደረጉት? ተፈናቃይ ስንመልስ ስፔሻል የሰለጠነው ወታደር ተፈናቃይ ነው ብሎ ሞሉት። ከዚህ በኋላ እዚህ መጥቶ ይገባል። ከዚህ ከገባ በኋላ በድብቅ ደግሞ መሳሪያ እንሰጠዋለን፣ እናሳጥቀዋለን። ከዚህ በኋላ እንደገና ውስጥ ሆኖ ተዋግቶ ወልቃይትን ነፃ እናወጣለን የሚል ታክቲኩ ማለት ያ ደግሞ እኛ አውቀናል። ይሄን አካሄድ ይሄ ሴራ ለህወሓት አይደለም ለትግራይ ህዝብ፣ ለህወሓት ለራሱ አይጠቅመው። በቃ አሁን አወቅነኛው ካወቅን ከተረዳን በኋላ የሚቻለው ምንድነው? ከእውነት ላይ ቁመን ግን የጋራችን የሆነ የትኛው ነው? ሰላም የሚያመጣ መንገድ የትኛው ነው? በጋራ የምናለማበት አገር የትኛው ነው? የትኛው ሀሳብ ይሻላል የሚለው ከዚህ አንጻር መታረቅ አለብን። እናንተ አሁን የምነግራችሁ ያለው ምናልባሽ የትግራይ ሰዎች ነን ብላችሁ እናንተ ይናስተዳደር እንደራሳችሁ አድርጋችሁ አለመቁጠር ሊኖር ይችላል። ህወሓት ነው የኛ ብቻ የሚል አስተሳሰብ ያለው ኃይል ሊኖር ይችላል። ይሄን ፓርቲ ወይም ድርጅት ሀሳብ ነው፣ የሀሳብ ስብስብ ነው። ስለዚህ ይህን ሀሳብ የህወሓት ሀሳብ ደግሞ አልቆበታል። ከዚህ በኋላ የሚሻለው ወደ ኢትዮጵያዊነታችን መመለስ ነው የሚሻለው። ወደ ተሻለ ሀሳብ ነው መምጣት ያለው። እንደገና አሁን እኛ ምን ያለ ከህገ መንግስት በህገ መንግስት መሰረት ይላሉ በሚዲያ የምታይ ከሆነ እሺ፣ በህገ መንግስት ከሆነ እኛ አይጠየቁ በህገ መንግስት መሰረት እሺ መልስን ስጡን እና እኛ እንዱት ቋንቋችን ከትግራይ ምን ያመሳስላችሁ ከሆነ ትግርኛ ነው የሚያመሳስለው። እንዲያውም ትግርኛ ለትግርኛው እንለያያለን። ለምሳሌ ትግራይ ንጉሆ እንትን ላይ ትግራይ ህዝብ ወልቀጣይ ወጋሓታ ይላል። ትግራይ ለመቆነን እንትብል ወልቀጣይ ደግሞ እስከኔ ይላል። ትግራዊ እየው እወት ይልከለው ወልቀጣይ ደግሞ እየው ይላል። እና ትግርኛ ራሱ በጣም ልዩነት አለ። እኔ ተወላጅ ስለሆንኩ ነው የምነግራችኋለሁ ስለማውቀው ማለት ነው። ህገ መንግስቱ የአንድ ማህበረሰብ ቋንቋና ባህል ያበረታታል ይላል። ህወሓት ግን ይህንን ቋንቋ እንኳን እንዲጠፋ ነው ያደረገው። አይ ወልቀጣይ እየው ይላል፣ ወልቀጣይ ይላል። ቋንቋ ትልቅና ትንሽ ቋንቋ የለም። ሰውን ቋንቋ መግባቢያ ነው። አሁን ያለው ትውልድ ትክክለኛ ቋንቋ የአድዋ የአክሱም ነው ያለው ሲያስተምሩ የቆዩ ካሪከለሙም የትግራይ የአድዋና የአክሱም ቋንቋ ነው ትክክለኛ። የራያም ተመሳሳይ ነው የሚያቃልሉት ማለት እና ህወሓት የውሸት ነው ህገ መንግስት የጻፈው እና እኛ ከዚህ ቋንቋ ደግሞ ያመሳስላል ከተባለ ደግሞ ትግርኛ ነው ሁሉ ከተባለ በትግርኛ ብቻ ነው የምንግባባው። ከዚህ ውጭ ባህላችን እኛ ጎንደሬዎች አማርኛ ነው። ትግራይ ሰርግ ሲያደርግ ከወረ ይዛል ትክም እያደረገ ላለየ ይላል። ወልቀጣይ ደግሞስ ምን ይላል? ገዳሚ እያለ ደግሞ ይዘፍናል። ሱባት ሰው ሲሞት ምንድን ነው የትግራይ ህዝብ እንደ ወልቃይት አይፎክርም። ወልቃይት በአማርኛ ይፎክራል፣ በአማርኛ ያስለቅሳል። ብዙ ነገሮች ባህላችን እንለያያል። ስነ ልቦናችን ተመሳሳይ ነው። እኛ ጎንደሬዎች ነን ብለው ነው የሚያምኑ ማህበረሰቡ። እኛ አፄ ዮሐንስ በነበረበት እንኳን 16-17 ዓመት የትግራይ ንጉስ ሆኖ ሲገዙ ወልቃይት ለሽሬ አልገበረም ወይ ለትግራይ አልገበረም። የገበረው ለጎንደር ይገብራል። የወልቃይት ግብር በጎንደር አድርገው ነበር የሚወስዱት። አፄ ዮሐንስ ወልቃይት የትግራይ አካል ነው ብሎ ማስተዳድረው ታያው። ምናልባሽ መጥተው አስተዳድረው ታላው አስተዳድረው ይሆናል በዚያም ጊዜ
ወልቃይት ብቻ ሳይሆን ያስተዳድሩ ደግሞ ጎንደርም አስተዳድረዋል። ጎንደር ሄደው ቤተ መንግስትም ተቀምጠዋል። መተማ ሄደው ሙተዋል። መተማ